እስኪ ሁላችንም እጃችንን እናውጣና ትምህርተ መስቀል ሰርተን ፊታችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እግዝእትነ እማ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወልነ። እኛን ለፈጠረ እኛን ላከበረ ለአምላካችን ለእግዚአብሔር ክብርና ምስጋና ይድረሰው። ብፁዕ አባታችን ብፁዕ አቡነ ማርቆስ የዋሽንግተን ኦሪገንና አይዳዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበሩ አባታችን መላከ ሰላም አባ ሚካኤል ቀጸላ የዚህ ታላቅ ደብር አስተዳዳሪ፣ ክቡራን የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ አበው ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የነገዋ ቤተ ክርስቲያን ተረካቢዎች፣ ሕፃናትን ጭምር እስከ ሞት ድረስ በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ በዓለ ልደቱን፣ በዓለ ጥምቀቱን፣ በዓለ ቃና ዘገሊላን አክብረን አሁን ደግሞ የእመቤታችን የእናታችን የቅድስት ድንግል ማርያምን የዕረፍቷን በዓል እንድናከብር ስለረዳን እስከዚህ ሰዓትም ስላደረሰን ቦታውንና ሁኔታውን ስላመቻቸልን የአባቶቻችን አምላክ አምላካችን እግዚአብሔር የተመሰገነ ይሁን። ሁሉ ያሐውር ውስተ አሐዱ መካን፣ ሁሉም ወደ አንድ ቦታ ይሄዳል። ሁሉ ኮነ እመሬት ወሁሉ ይገብ ውስተ መሬት፣ ሁሉ ከመሬት ተገኝቷል፣ ሁሉም ወደ መሬት ይመለሳል። መጽሐፈ መክብብ ምዕራፍ 3 ቁጥር 20። ሁሉ ያሐውር ውስተ አሐዱ መካን፣ ሁሉም ወደ አንድ ቦታ ይሄዳል ይላል። እስኪ ጥያቄ ላክብርና ይሄ ቦታ ምንድን ነው? ይሄ ቦታ ሁሉም ወደ አንድ ቦታ ይሄዳል ብሏል ጠቢቡ። ምዕመናን ለእናንተ ነው ጥያቄ። ሁሉም ወደ አንድ ቦታ ይሄዳል። ካህናቱም አይመለከትም። የለም ወደ ሞት። መልካም እውነታችሁ ነው። ሁሉም የሄድበት መንገድ ነው። በጣም ጥሩ። ስለዚህ መንገዳችን አውቀናል ማለት ነው። መንገዱን ካወቀ ሰው ለመንገድ የሚሆነውን ነገር ያዘጋጃል። ሁሉ ያሐውር ውስተ አሐዱ መካን ወኩሉ ኮነ መሬት ወይገብ ውስተ መሬት፣ ሁሉም ወደ አንድ ቦታ ይሄዳል። አንድ ቦታ የተባለው መቃብር ነው። የሁሉም ሰው መቃብር አንድ ነው። ምናልባት በወርቅ ሳጥን፣ በዕንቁ ሳጥን፣ በሌላ በተለያየ ማዕድን በከበረ ሳጥን የሚቀበር ሰው ሊኖር ይችላል። በዕለተ ሞቱ ብዙ ባለስልጣናት፣ ብዙ የተከበሩ ሰዎች የተገኙለት ሰው ሊኖር ይችላል። ግን ሁሉም በመቃብር ነውና የሚወሰነው። ነቢየ እግዚአብሔር ሰሎሞን ሁሉን ነገር አይቶ ሁሉን ነገር ተመልክቶ የሰው ሁሉ ፍጻሜ አንድ አይነት እንደሆነ፣ መጀመሪያ ሰው የተገኘው ከመሬት ነው፣ ሁሉም ደግሞ ወደ መሬት ይመለሳል፣ ሁሉም ወደ አንድ ቦታ ይሄዳል ብሎ
የአዳም ልጅ የሆነው ሁሉ የአዳምን ሥጋ የለበሰው ሁሉ አመጣጡም አንድ እንደሆነ አካሄዱም አንድ እንደሆነ ይናገራል። ስለዚህ ሁሉም ከተባለው አንዷ ድንግል ማርያም ስለሆነች የአዳምን ሥጋ ስለለበሰች የአዳም ልጅ ስለሆነች ምንም እንኳ ቅድስናዋ፣ ንጽሕናዋ፣ ክብሯ፣ ልዕልናዋ ከመላእክት በላይ ቢሆንም ለእግዚአብሔር ማደሪያ በቅታ የተገኘች እግዚአብሔር ዓይኑን ሞልቶ ያያት እግዚአብሔር ለማደሪያነት የመረጣት ንጽሕት ቅድስት አዳራሽ ብትሆንም ግን የተገኘችው ሞት ከሚስማመው ከአዳም ባሕርይ ስለሆነች ሁሉም የሚለው ቃል እሷንም ያካትታል ማለት ነው። በዚያ መሰረት ነው በሚያስደንቅ ሁኔታ ብዙ ሊቃውንት በአሟሟቷ እስከሚደነቁ ድረስ ለምን ሞተች? ለሟች ሞት ይገባዋል። ድንግል ማርያም ግን እንዴት ሞተች? የሕይወት መገኛ የሆነች የሕይወት ውሃ ምንጭን ያመነጨች የሕይወት እንጀራን የሰጠች የተበተነውን የሰበሰበች የወደቀው እንዲነሳ የሆነባት የዓለም መድኃኒትን ያስገኘች የመድኃኒቱ ባለቤት የፋብሪካው መገኛ እሷ እንዴት ሞተች? ሞት ለሟች ይገባዋል። ምክንያቱም ሞት የኃጢአት ውጤት ስለሆነ፣ ድንግል ማርያም ደግሞ አይደለም ኃጢአት መስራት ይቅርና የኃጢአት ትንታ እንኳን ያልተገኘባት በስጋዋ በነፍሷ በልቡናዋ ድንግል የሆነች ስጋዋ ድንግል የሆነላት የተጠበቀላት ነፍሷ ድንግል የሆነችላት የተጠበቀችላት ልቡናዋ አንድ ቀን እንኳ የስህተት የኃጢአት ትንታ በልቡናዋ ያልተገኘባት ድንግል ማርያም ለምን ሞተች? እንዴት ሞተች ብለው ያደነቁ ሰዎች አሉ። ግን ከዚያ በፊት ክርስቶስ ለምን ሞተ የሚለውን ነው ማየት ያለብን። ስለዚህ ክርስቶስ ከሞተ የድንግል ማርያም ሞት ከክርስቶስ አንጻር አያስደንቀንም። እንደ ንጽሕናዋ ያስደንቃል፣ እንደ ክብሯ ያስደንቃል፣ አምላክን እንደ ማስገኘቷ ያስደንቃል፣ የአምላክ ማደሪያ እንደመሆኗ ያስደንቃል። የዓለምን ንጽሕናና ቅድስና ሰብስባ ይዛ የሰው ክብር ከወደቀ በኋላ የሰውን ታላቅነት እንደመግለጿ ያስደንቃል። ግን ከክርስቶስ ሞት ጋር ሲነጻጸር ሊያስደንቅ አይችልም። ለዚህ ነው ደራሲው ለምንት ዚያራ እያል በኃይሉ ወኃይል በዛቤሉ ባለጸጋ ኃያል በኃይሉ ለምን ይመካል? ለምን ነገ የኃይሉ በሞት ይደቃል፣ ወደ መቃብር ይወርዳል። ባለጸጋስ በገንዘቡ ለምን ይመካል? ነገ ትቶት ወደ መቃብር ሊወርድ ነው እያልነው ሞተ ክርስቶስ ለሥጋ ባሉ ክርስቶስ አካል ለሆነች ወይም አካሉ ለተከፈለባት ለድንግል ማርያም ሞትን አላደላም ካለ በኋላ ሞትሰ ለሟት ይደሉ፣ ሞት ለሟት ይገባዋል። ሞታ ለማርያም ያጽብ ለኩሉ፣ የማርያም ሞት ግን ሁሉን ያስደንቃል አለ ደራሲው። እንግዲህ የድጓ ዘር አይመስለኝም። እነ ሊቀ ጠበብት ወልደ ገብርኤል ያግዙኛል። በኋላ የተደረሰ ሊቅ ነዋል። ግን የድጓው ዘር በሚያስገርም ሁኔታ ገልጾታል። እንበይነዝ አይምሩ በውስተ ፍትሕ አለ። በፍርድ ጊዜ እንበይነዚህ፣ ስለዚህ በፍርድ ጊዜ እንዴት እንደሆነ እወቁ ተረዱ። እንበይነዝ አይምሩ በውስተ ፍትሕ ከመ ኢያደሉ፣ በፍርድ ጊዜ እግዚአብሔር እንደማያዳላ በትክክለኛ ፈራጅ እንደሆነ፣ በዚህ ዓለም ትክክለኛው ፈራጅ እሱ ብቻ እንደሆነ ስለዚህ ነገር እወቁ ተረዱ። ከመ ኢያደሉ አዘዘ ወልድ በርቱዕ ቃሉ ትጣመተ እምወመ ኩሉ። የሁሉ እናትና እናቱ ድንግል ማርያም ሞትን ትቀምስ ዘንድ
እግዚአብሔር ወልድ እረቱ በሆነ በቀና አንደበቱ እንድትሞት ወሰነ ይላል። አሁን እኛ ሞትን የማገድ ሞትን የማዘዝ ሞትን የማስቀረት ስልጣን ቢኖረን የእኛን ቤተሰብ መግደል አንፈልግም፣ እንዲሞትም አንፈቅድም። እንዲያውም እግዚአብሔር ቸር ስለሆነ ሞት የተባለውን ኃይለኛ ጠላት በሱ ቁጥጥር ስር ስላደረገው እንጂ በዚህ ዓለም ላሉ ሰዎች ቢሰጠው ኑሮ የራሳቸውን ቤተሰብ እያበዙ ሁሉንም ሰዎች ይጨርሱት ነበረ። እግዚአብሔር ግን እውነተኛ ፈራጅ ነው። ፈታሒ በርድ ኮናኒ በጽድቅ በእውነት የሚፈርድ ፍርዱ የቀና ተብሎ የተመሰከረለት እናቱም ሳትቀር በዚህ የሞት መንገድ እንድትሄድ በመፍረዱና በመፍቀዱ በማዘዙ ነው። ስለዚህ ምን አለ ነቢየ እግዚአብሔር ሰሎሞን? ሁሉ የአውር ውስጥ አሐዱ መካን፣ ሁሉም ወደ አንድ ቦታ ይሄዳል። ሁሉ ኮነ መሬት ወሁሉ ይገቡ ውስተ መሬት፣ ሁሉ ከመሬት ተገኝቷል፣ ሁሉም ወደ መሬትነቱ ይመለሳል። ሁሉ ከአፈር ተገኝቷል። መጀመሪያ አዳም የተገኘው ከአፈር ነው። እግዚአብሔር ከአፈር አንስቶ ሰው አደረገው፣ መልክ አበጀለት፣ አካል ሰጠው፣ ቀረጸው። ከዚያ በኋላ ያን አካል ደግሞ እንደገና ወደ አፈርነት መለሰው። ስለዚህ አሁን የሚሆነው ያ ነው። ሁሉም ወደ አንድ ቦታ ይሄዳል፣ በመቃብር ይሰበሰባል። ሁሉም ከመሬት ተገኝቷልና ሁሉም ወደ መሬት ይመለሳል ካለ በኋላ እንደውም በሚያስደንቅ ሁኔታ የሰውና የእንስሳት አኗኗር ብልጫው ምንድን ነው? እንስሳትም ይሞታሉ፣ ሰውም ይሞታል። እንስሳትም በዚህ ዓለም ከታዩ በኋላ ይጠፋሉ፣ ሰውም ይጠፋል፣ ይሞታል። አኗኗራችን ብልጫው ምንድን ነው? ብልጫ የሚሆነው ከሞት በኋላ ያለው ጉዞ ነው እንጂ በዚህ ዓለም አኗኗር የሰው ልጅ ከእንስሳት የተለየ አኗኗር የለውም። ይወለዳል፣ ያድጋል፣ ይሞታል። እንስሳትም ይወለዳሉ፣ ያድጋሉ፣ ይሞታሉ። አሟሟታችንም አኗኗራችንም አንድ ነው። ሰው ግን የሚለየው ከሞት በኋላ ባለው ሂደቱና ሕይወቱ ነው ብሎ ነቢየ እግዚአብሔር ሰሎሞን አስተምሯል። ስለዚህ ዛሬ እመቤታችን ድንግል ማርያም ያረፈችበት ዕለት ነው ብለን ነው የምናከብረው። ለምን አረፈች? እንዴት አረፈች? የአምላክ እናት ሆና ሳለ ሞትን ልጇ ገሎት አስወግዶት የሞት ስልጣን ያለው ልጅ እያላት ለምን አረፈች? እንዴት አረፈች? የሚል ሐሳብ ሊኖር ይችላል። ግን ሰሎሞን ሁሉም ወደ አንድ ቦታ ይሄዳል። ሁሉም ካለ ሁሉም ከሚለው ቁጥር ውስጥ ድንግል ማርያም አለችበት ማለት ነው። የሰው አካል ስለሆነ አካሏ፣ የአዳም አካል ስለሆነ አካሏ፣ ከመሬት የተገኘ አካል ስለሆነ አካሏ ጊዜውን ጠብቆ የሚሞት ከዚያ በኋላ በትንሣኤ የሚከብር ከልጇ ጋር የሚኖር አካል ስለሆነ አካሏ ሁሉ የሚለው እሷንም ስለሚያካትት በዚያ መንገድ ሞት እሷንም ወስዷል ማለት ነው። አሟሟቱ ይለያል። የቅዱሳን አሟሟታቸው ለክብር ነው፣ ወደ አምላካቸው ለመሄድ ነው። የኃጢአተኞች ሞት ግን ለፍርድ ነው። ሲሞቱም በጭንቅ ነው፣ ከሞት በኋላም ጭንቅ አለባቸው። የቅዱሳን ሞት ሲሞቱ በክብር ነው፣ ከሞት በኋላም ወደ ሽልማት ወደ እግዚአብሔር ነው የሚሄዱት። ስለዚህ አሟሟቷ ይለያል። ግን ሥጋ በመልበሷ ሰው በመሆኗ እሷም እንድትሞት ሆናለች። ስለዚህ ሐዋርያው ቅዱስ ጳውሎስ ስለ ሞት ዘርዝሮ ሲናገር በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 ላይ እንዲህ ብሎ ተናግሯል። ሞት በአንድ ሰው በኩል መጣ፣ ትንሣኤ ሙታንም በአንድ ሰው ሆነ። እስመ በአሐዱ ብእሲ ኮነ ሞት ወበአሐዱ ብእሲ ኮነ ትንሣኤ ሙታን። በአንድ ሰው ሞት ሆኗልና ትንሣኤ ሙታን ደግሞ በአንድ ሰው ሆነ ይላል። አንድ ሰው የተባለው አዳም ነው። ሁለተኛው ሰው የተባለው ክርስቶስ ነው።
ስለዚህ ድንግል ማርያም በአዳም በኩል የአዳም ልጅ ስለሆነች ሞተች። በክርስቶስ በኩል ደግሞ የክርስቶስ እናትና ክርስቶስ ስለ እሷም ጭምር የሞተላት ትንሣኤን ያወጀላት ስለሆነች ተነሳች። በአዳም በኩል ወደ መቃብር ወረደች፣ በክርስቶስ በኩል ከመቃብር ተነሳች። በአዳም በኩል ሞት እሷንም እንደ አባቶቿ እንደ ነቢያት እንደ ሐዋርያት ሰለጠነባት። ለምን? ሞትን ያመጣው አባቷ አዳም ስለሆነ የአባቷ የአዳምን ዕዳ መክፈል ስላለባት ሞተች። የልጇ ሕይወት ደግሞ ሕይወቷ ስለሆነ ተነሳች። ለዚያ ነው ሐዋርያው ቅዱስ ጳውሎስ በአንድ ሰው ሞት ወደ ዓለም ገባ፣ በአንድ ሰው ደግሞ ትንሣኤ ሆነ ብሎ በመጀመሪያው ሞት ሁላችንም ሙተናል። በመጀመሪያው ሰው ሁላችንም ሙተናል። በሁለተኛው ሰው ደግሞ ሁላችንም ተነስተናል፣ እንነሳለን። ትንሣኤ ተሰርቶልናል። የምንነሳበት ጊዜ አለ። ድንግል ማርያም ግን ሐዋርያው እንዳለው ወይም ደግሞ ሊቁ ዮሐንስ አፈወርቅ እንዳለው ከመ ትኩን መራሒተ ለሃይማኖት አባይ ለታላቁ ሃይማኖት መሪ ትሆን ዘንድ ብሎ እንደገለጸው ከልጇ የተለየችበት ጊዜ የለም። ስትሰደድ ከልጇ ጋር ነው፣ ስትኖር ከልጇ ጋር ነው። ልጇ ሲሰቀል ከልጇ ጋር ነበረች፣ በሰርግ ቤት ከልጇ ጋር ነበረች። በትንሣኤም ልጇን መስለዋለች። ከመ ትኩን መራሒተ ለሃይማኖት አባይ ማለት ድንግል ማርያም ያለ ዘር እንደወለደችው ሁሉ ክርስቶስም ሰው ሲሆን አምላክነቱ አልተለወጠበትም። ድንግል ማርያም እሱም ከወለደች በኋላ ድንግል እንደምትባል ድንግልናዋ እንዳልተለወጠ ሁሉ እሱም ሰው ሲሆን አምላክ ሲባል ይኖራል። ሰው የሆነ አምላክ፣ አምላክ የሆነ ሰው፣ የሚሞትና የማይሞት፣ የሚዳሰስና የማይዳሰስ፣ የሚታይና የማይታይ፣ የሚጨበጥና የማይጨበጥ፣ በሰማይ ያለ በምድር ያለ በዓለም የመላ እሷ እናትም ድንግልም እንደምትባል ሁሉ እሱም ሰውና አምላክ ይባላል። ስለዚህ እሱን ስለምትመስለው ከሌሎቹ አባቶቻችን ከሌሎቹ እናቶቻችን ቀድማ ድንግል ማርያም በትንሣኤም እንደተነሳች መጽሐፍ ይናገራል ማለት ነው፣ ቅድም ሲባል እንደነበረው። ስለዚህ ልጇ ሕይወት ስለሆነ በዚያ ሕይወት እንድትነሳ ሆናለች። አሁን ስለ ሞት እንነጋገርና መጀመሪያ ሞትን ማን አመጣው? በድንግል ማርያም ላይ እንዴት ሰለጠነ? በራሱ በክርስቶስ ላይ እንዴት ሰለጠነ? ሰለጠነ ስንል ክርስቶስ ራሱ ስላሰናበተው ነው እንጂ አስገድዶት አይደለም። እኛ ተገደን ነው የምንሞተው፣ እሱ በፈቃዱ ነው የሞተው። እግዚአብሔርሰ ይገብረ ሞተ በመጽሐፈ ጥበብ ምዕራፍ 1 ቁጥር 13 ላይ እግዚአብሔር ሞትን አልፈጠረም ይላል። እግዚአብሔር ሞትን አልፈጠረም። እግዚአብሔር በሰው ላይ ሞትን አልፈጠረም። ሁልጊዜም በቅዳሴያችን እግዚአብሔር አብይ ዘላለም ዘለአኮ ለሰብእ እንበለ ሙስና፣ እግዚአብሔር ለዘላለሙ ገናና ነው፣ ሰውን ያለ ጥፋት የፈጠረው ይላል። ያለ ጥፋት ማለት ያለ ሞት እንዳይሞት አድርጎ የፈጠረው፣ ነገር ግን ሞትን በራሱ ስቦ ወደ ሰውነቱ ወደ ባሕርዩ አግብቶ የሞተ በራሱ ሞትን ያስተናገደ ስለሆነ እንዲያ ብሎ ይናገራል እና ንጉሡ ምን አለ? እግዚአብሔርሰ ይገብረ ሞተ፣ እግዚአብሔር ሞትን አልፈጠረም። አላ ረሲያን ሰብ ጸውዖ፣ እግዚአብሔርን የረሱ ሰዎች ሞትን ጠሩት። ወአርከ አምሰልዎ፣ ወዳጅ አደረጉት። ወተካሄዱ ምስሌው፣ ከእሱ ጋር ቃል ተጋቡ ብሎ ይናገራል። ስለዚህ ሰው ሲፈጠር ሞት የሚስማማውና ሞት የማይስማማው ሆኖ ነው የተፈጠረው። ሞት የሚስማማውና ሞት የማይስማማው እንዴት ከተባለ ሞት የማይስማማው ብቻ ሆኖ እንደ መላእክት ተፈጥሮ ቢሆን ኑሮ ምርጫ አይኖረው ነበር። ኃጢአት የሚስማማው ሞት የሚስማማው ሆኖ ተፈጥሯል። እንደ ነጭ ልብስ ብለው አባቶቻችን ገልጸውታል። ነጭ ልብስ ቀይ ቀለም ቢቀቡትም ጥቁር ቀለም ቢቀቡትም ይቀበላል። ካልቀቡት ነጭነቱን ይዞ ይቀጥላል። የሰው ልጅ
ሞትን አልፈጠረበትም። ግን ያ የተፈጠረው አካል ሞት የሚስማመው ኃጢአት የሚስማመው መምረጥ የሚችል ሆኖ ነው የተፈጠረ። ስለዚህ ሞት የሚስማመው ግን ሞት የሌለበት የአዳም አካል በመጀመሪያ ጊዜ ለቅድስና፣ ለንጽህና፣ ለክብር እግዚአብሔርን ለማገልገል በሰባት ሀብታት እግዚአብሔር አክብሮ በመንፈስ ቅዱስ አክብሮ በገነት አኖረው። ለሰባት ዓመታት ሞትን ሳያውቀው ኃጢአትን ሳያውቀው በንጽህና በቅድስና ከኖረ በኋላ ያ አካል ሞት የሚስማመው ወይም ኃጢአት የሚስማመው ስለሆነ ከሰባት ዓመት በኋላ ሞትን ፍለጋ አዳም ወደ ዓለም መጣ። አዳምና ሔዋን ለሰባት ዓመታት ከብረው ከኖሩ በኋላ ነገር ግን በመካከላቸው አንድ ሕግ እግዚአብሔር አስቀምጦ ስለነበረ ይህን በለስ በበላችሁ ጊዜ በዕለተ በላዕክሙ እምትኮ በለሰ ሞተ ትመውቱ፣ ይህን በለስ በበላችሁ ጊዜ ሞትን ትሞታላችሁ የሚል ትእዛዝ አስቀምጦ ስለነበረ ያንን እንዳይበሉት የተከለከለውን ሲበሉ ሞት በባሕርያቸው ዘልቆ ገባ። አሁን ዛሬ ንጹሕ የሆነ ሰውነት የነበረን ሰዎች በሽታን በራሳችን ስበን እንደምናስገባው ማለት ነው። መጠጥ የሚያበዙ ሰዎች በመጠጥ ብዛት በሽታን ወደ ራሳቸው ስበው ያስገቡታል። በዝሙት የሚኖሩ ሰዎች በዝሙት ምክንያት በሽታን ወደ ራሳቸው ስበው ያስገቡታል። የምግብ ብዛት የበዛባቸው ሰዎች በተፈጥሮ ያገኙትን ሰውነት የሚያጠወልግ ሌላ በሽታ ወደ ሰውነታቸው እንደሚገባ ሁሉ በመጀመሪያ ጊዜ አዳምና ሔዋን ንጹሕ ነው ከተፈጠሩ በኋላ ገዳያቸውን መርዝ የሆነውን ሞት በራሳቸው ፍላጎት በራሳቸው ምኞት በመብላት ወደ ሰውነታቸው አስገቡት። ከዚያ ጊዜ ጀምሮ በሰው ልጅ ላይ ሞት ተፈረደ። ሞት ተፈረደበት። ሞት ብቻ አይደለም፣ ከነበረበት ከገነትም ተባረረ። የሥጋ የነፍስ ሞት በሥጋው ከነፍስ መለየት፣ በነፍሱ ደግሞ ከእግዚአብሔር መለየት፣ ሁለት ሞት። አንደኛው ነፍስ ከሥጋ ተለይታ ሥጋ በመቃብር ነፍስ ደግሞ ከእግዚአብሔር ተለይታ በሲኦል በሁለቱም ዓለም እየተሰቃየ እንዲኖር ተፈረደበት። ለ5500 ዘመናት የሰው ልጅ በሞት ኃይል ተይዞ በሞት ፍርሃት ተውጦ እየሞተ ኖረ። ለዚህ ነበር ሐዋርያው ቅዱስ ጳውሎስ እስመ ውእቱ ዘቀደሶሙ ወእለ ኢተቀደሱ እምአሐዱ፣ የቀደሳቸው ክርስቶስና የተቀደሱት ልጆቹ ካሉ ከአዳም ናቸው። እስመ ደቂቅ ተሳተፉ በሥጋ ወደም፣ ልጆች በሥጋና በደም አንድ ሆኑ። ውእቱኒ ተሳተፎሙ በዝንቱ፣ እሱም በዚህ አንድ ሆናቸው። ወእንተዚህ ያፍር ኀቤ ብሂሎቶሙ፣ ስለዚህ ወንድሞቼ ማለትን አያፍርም። እነግሮሙ በከመ ይቤ መጽሐፍ፣ እነግሮሙ ስመከ ለኀቤ፣ መጽሐፍ ስምህን ለወንድሞቼ እነግራቸዋለሁ ብሎ እንደተናገረ። ወመጽአ ወተሳተፎሙ በደም፣ መጥቶም በደም አንድ ሆናቸው። ከመ ያዕርፎሙ እምፍራተ ሞት፣ ላለው በፍራተ ሞት፣ በሞት ፍርሃት ይኖሩ የነበሩትን ከሞት ፍርሃት ነፃ ያወጣቸው ዘንድ ይላል። በሞት ፍርሃት የነበሩትን ከሞት ፍርሃት ነፃ ያወጣቸው ዘንድ የቀደሳቸው እሱና የተቀደሱት ልጆቹ ምዕመናን ከአንዱ ከአዳም ናቸው። ቀዳሹ ክርስቶስና ተቀዳሾቹ ምዕመናን በአካል አንድ ናቸው። የአዳም ሥጋ ተካፋዮች ናቸው። የእኛን ሥጋ ክርስቶስ ስለተካፈለ ስለተዋሃደ፣ ለዚያ ነበር በዝማሬው ቅድም ሊቃውንት ይናገሩት የነበሩ ወበዝንቱ ሥጋ ተሳተፍነ ምስለ ወልድከ፣ በዚህ ሥጋ ከልጅ ጋር እንደሆን ወኮነ አሐደ ሥጋ፣ አንድ ሥጋ ሆን ብለው እንደውም ቅዱስ ያሬድ የሥነ መለኮትም ሊቅ ስለሆነ የብሉይ ኪዳን የአዲስ ኪዳን ሊቅ ስለሆነ የሰው ክብር ታላቅ ስለሆነ ሰው ማለት ሰባት ሀብታት ያሉት ስለሆነ በዜማ ሳይቀርብ ሰባት ጊዜ መልሶ መላልሶ
የሰው ክብር እንደተመለሰ፣ ያ ተወስዶ የነበረው የአዳም 7 ሀብታት እንደተመለሰ፣ ቅድስናው ክብሩ እንደተመለሰ ለመግለጽ 7 ጊዜ እየደረበ ዝማሬውን ደርሶታል። 7 ጊዜ ነው ዛሬ ዝማሬውን የመለሱት መምህር ወልደ ገብርኤል። ለምን? በዚህ ቀን ድንግል ማርያም ያረፈችበት ቀን ስለሆነ ደግሞ ክርስቶስ የነሳው ሥጋ የድንግል ማርያም ስለሆነ እኛ በዚያ ሥጋ ከክርስቶስ ጋር አንድ ስለሆነ ያ 7ቱ ለአዳም ተሰጥቶ ተወስዶበት የነበረው ሀብተ ክህነት፣ ሀብተ መንግሥት፣ የክህነት ሀብት፣ የመግዛት የመንግሥት ሀብት፣ ሀብተ ትንቢት፣ የመናገር ሀብት፣ አስቀድሞ የሚሆነውን የማወቅ የመናገር ሀብት፣ ሀብተ ንጽሕ የንጽሕና ሀብት፣ ሀብተ ኃይል የማድረግ ሀብት፣ ሀብተ ኩነኔ የመገዛት ሀብት፣ እነዚህን ሁሉ እግዚአብሔር የተወሰዱትን የአዳምን ሀብታት በክርስቶስ ስለመለሰልን ክርስቶስ ስላመጣቸው ከልጁ ጋር አንድ ሆነናል። ስለዚህ ያንን ሞት ለማስወገድ መድኃኔዓለም ክርስቶስ ከእኛ ጋር አንድ ሆኗል። የቀደሳቸው እሱና የተቀደሱት ልጆቹ ከአንድ ናቸው አለ። ደስ የሚለው የእኛና የክርስቶስ ሐረግ አንድ መሆኑ። ለምን? ክርስቶስ ብሉየ መዋዕል ቀዳማዊ አምላክ ነው። ዘመን ሳይኖር የነበረ አምላክ እኛን ስለወደደ ብቻ በዘመን መካከል መጥቶ ከእኛ ጋር ቤተሰብ ሆነ። ዘመን ተቆጠረለት። የቀደሳቸው ቀዳሹ ክርስቶስ ሊቀ ካህናቱ ክርስቶስና ተቀዳሾቹ ምዕመናን ከአንድ ወገን ናቸው። በሥጋና በደም አንድ ሆናቸው። ስለዚህ ክርስቶስ ለምዕመናን ወንድሞቼ ብሎ መናገርን አያፍርም። ግን ዮሐንስ አፈወርቅ እንዲህ ብሎ ይናገራል። እሱ እኛን ወንድሞቼ ይበል እንጂ እኛ ግን ክርስቶስን ወንድማችን ልንለው አይገባም፣ ትዕቢት ነው ይላል። ምክንያቱም አምላካችንም አባታችንም ስለሆነ እሱ ከአዳም ስለተወለደ ወንድሞቼ ይበል፣ አንተ ግን አባቴና አምላኬ በለው እንጂ ወንድሜ እንዳትለው። እሱ ስለ ትሕትና ዝቅ ብሎ አንተን ወንድም ስላደረገ ስላከበረ እንደ ወንድም እንደ እናት ልጅ እንዳታየው፣ የዚያን ያህል ስሜት እንዳይሰማ፣ አምላክ መሆኑን ተረዳ፣ አምላክ መሆኑን መስክር። በኪሩቤል ጀርባ ላይ የሚኖር ዓለማትን የቀደሰ ዓለማትን የሚፈጥር ከዓለማት በፊት የነበረና ዓለምን ፈጥሮ የሚገዛ መሆኑን ተረዳ፣ እወቅ። ስለ ትሕትናው በአንተ ሰፈር ስለኖረ ከአንተ በረት ስለተወለደ የአንተን ሥጋ ስለለበሰ ከአንተ ጋር አንድ ስለሆነ እሱ ስለ ፍቅሩ ስለ ትሕትናው ወንድሞቼ ይበል እንጂ አንተ ግን ወንድሜ እንዳትለው ብሎ ዮሐንስ አፈወርቅ ይናገራል። እና ያ ሞት ተሽሯል። የመጀመሪያው ሞት በአዳምና በሔዋን በኩል የመጣው ሞት ተሽሯል። በማን ተሻረ? በሁለተኛው ሰው። ለምን? ሞት የተሻረው በትንሣኤ ነው። ብዙ ሰዎች የሞት መድኃኒቱ መውለድ ነው ይላል። የሞት መድኃኒቱ መውለድ ሊሆን አይችልም። የተወለደውም ስለሚሞት ያም ሊወልድ ይችላል። ያም የተወለደውም ይሞታል። መቃብር ከማብዛት ልቅሶ ከማብዛት ውጭ ሰው ስለወለደ ሞትን ሊያስቆመው አይችልም። የሞት መድኃኒቱ ትንሣኤ ነው። ትንሣኤ ደግሞ ክርስቶስ ነው። የሞትን መድኃኒት ያስገኘችው ድንግል ማርያም ናት። እነሱ ከሆነ ለምን ሞተች? የሞተችው ለመነሳት ነው። የሞተችው ወደ በለጠው ክብር ለመሄድ ነው። የሞተችው ለመታደስ ነው። ትናንትና የነበረው ሥጋ የድንግል ማርያም ሥጋ ምንም በንጽሕና በቅድስና የከበረ ኃጢአት የሌለበት ቢሆንም ግን ግዙፍ ሥጋ ነበረ። የሚራብ ሥጋ ነበረ። የሚጠማ ሥጋ ነበረ። የሚቸገር ሥጋ ነበረ። ፍርሃት የሞላበት መከራ የሞላበት ሥጋ ነበረ። ድንግል ማርያም እንደ ማንኛውም ሰው ስለሆነች ትፈራለች። ጠላት ሲመታ ተሰዳለች። ይርባታል፣ ትራባለች። ይጠማታል፣ ትጠማለች፣ ትቸገራለች። አሁን ግን ከሞት በኋላ በትንሣኤ ያገኘችው ሥጋ የማይራብ የማይጠማ የማይደክም ጠላት የማይቆጣጠረው
ለዘላለም ልጇን ክርስቶስን መስሎ የሚኖር ሞትን ድል አድርጎ በሕይወት የሚኖር ሥጋን ለመልበስ ሞታለች ድንግል ማርያም። ሁላችንም አሁን የምንሞተው ኦ አዳም መሬት አንተ ወትገብ ውስተ መሬት ባለው የፍርድ ቃል አይደለም። ያ በክርስቶስ ተሽሯል። አሁን የምንሞተው ለመብቀል ነው። ይሰማችኋል? ለመብቀል ዘር የሚዘራው እንዲበቅል ነው አይደል? ፈርሶ በስብሶ እንዲቀር ነው ገበሬው የሚዘራው አይደለም። ወደ መሬት ተዋህዶ ዘሩ ፈርሶ ቡቃያ ስለሚያስገኝ ያ ቡቃያ ፍሬ ስለሚያስገኝ ነው ገበሬው የሚዘራው። አሁንም ጥበበኛው ገበሬ ክርስቶስ የሰውን ልጅ ወደ መቃብር አውርዶ በትንሣኤ አድሶ ቀድሶ በክብር ታድሰው የሰው ልጆች በመንግስቱ በእግዚአብሔር መንግስት ይኖሩ ዘንድ ያርፋሉ። ድንግል ማርያምም ያን ነው ያደረገችው። የሞተችው ወደ ልጇ ወደ ወዳጇ ወደ መድኃኒዓለም ክርስቶስ ለመሄድ ነው። በዚህ አሮየ ሥጋ ወደዚያ መሄድ ስለማይቻል፣ በዚህ ደካማ ሥጋ ወደዚያ መሄድ ስለማይቻል ይህን ያረጀውን ሥጋ ይህን የደከመውን ሥጋ ይህን ግዙፍ ሥጋ መብል መጠጥ የሚያስፈልገውን ሥጋ ይዞ ወደ እግዚአብሔር መንግስት መሄድ አይቻልም። በዚያ መብል የለማ፣ በዚያ መጠጥ የለም፣ በዚያ ንግድ የለም፣ በዚያ ምን እበላለሁ ምን እጠጣለሁ ማለት የለም። ሁሉን ነገር በዚህ ጨርሶ ታድሶ ተቀድሶ የሚነሱበት መንገድ የመጀመሪያው ሞት ነው። ሁለተኛው ትንሣኤ ነው። ስለዚህ ለመነሳት ነው የሞተችው። ወደ ልጇ ለመሄድ ነው የሞተችው። የንጽህናዋን የቅድስናዋን የድንግልናዋን የእናትነቷን ክብር ለማየት ለማግኘት ነው የሄደችው። ከኪሩቤል በላይ ሆና ኪሩቤል እያመሰገኗት እንድትኖር ነው የሄደችው። በእግዚአብሔር ወልድ ቀኝ ሆና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እየተደነቁባት እየተገረሙባት እንድትኖር ነው የሄደችው። ስለዚህ ሞተች ስንል ከዚህ ዓለም መከራ ወደ ተሻለ ዓለም ሄደች ማለት ነው። ለዚያ ነው ሊቁ ቅዱስ ያሬድ ለዛቲ ድንግል ሰረቀ ላዕሌሃ ብለጸጋው ለአብ፣ በዚች ድንግል ላይ የአብ የጸጋው ሀብት ብልጽግና በእሷ ላይ ወጣ፣ ፈሰሰ፣ በዛ። ወአጋዛ እምኩይ ውስተ ሰናይ፣ ከክፉ ዓለም መልካም ነገር ወዳለበት ነፃ ወጣት ወሰዳት ካለ በኋላ እሞት ውስተ ሕይወት። እኩይ ያለው ሞትን ነው። ሞት እኩይ ነው። እኩይ ማለት ክፉ ማለት ነው። ሞት ክፉ ነው። ስንቱን ሊቃውንት ወስዷል፣ ስንቱን ጠበብት ወስዷል፣ ስንቱን ሰው ሰብስቧል። ሞት ክፉ ነው። ከእግዚአብሔር ለይቷል። አዳምን ከእግዚአብሔር ለይቶ ለ5500 ዘመን በጨለማ ዘግቶታል። አባቶቻችን ነቢያትን ከእግዚአብሔር ለይቶ 5500 ዘመን በጨለማ ዘግቷቸዋል። ሞት ክፉ ነው። ለዚህ ነው ክፉ ሞት ከዚያ ሞት ነፃ አውጥቶ ወደ ሕይወት ለመውሰድ እግዚአብሔር አምላካችን የልጁን ብልጽግና ሀብት በድንግል ማርያም ላይ አፈሰሰባት። ሰረቀ ወጣ ሲል ያ ሀብቱ ነው። ያን ሀብት ደግሞ የምታገኘው ከሞት በኋላ። ሁላችንም በዚህ ምድር የምንደክም ሰዎች ምናልባት ለቤተ ክርስቲያን ስንሰጥ በዚህ ምድር ሀብታችን እንዲበዛ ቤታችን በበረከት እንዲሞላ ብቻ ሳይሆን መስጠት ያለብን ከዚያ በኋላ ስላለው ነው መስራት ያለብን። በዚህ ምድር ስላለውማ አትጸልዩ እኮ ብሎናል ጌታ። ስለዚህ ምድር አትጸልዩ ብሏል። አንትሙሰ ህሱ መንግሥቶ ወጽድቆ፣ እናንተስ መጀመሪያ መንግሥቱንና ጽድቁን ፈልጉ፣ ወዘኩሉ ይትቤሰከክሙ፣ ይሄ ሌላው ነገር ይጨመራችኋል። ይሄ ጭማሪ እንጂ መደበኛ አይደለም። መደበኛው መንግሥቱና ጽድቁ ነው። ስለዚህ ድንግል ማርያም በሞት ካልሆነ በቀር መንግሥቱንና ጽድቁን ስለማታገኝ፣ በሞት ካልሆነ በቀር በቀራንዮ አደባባይ ተሰቅሎ በሞት አልፎ ትንሣኤን ያወጀው ልጇን ስለማታየው፣ በሞት ካልሆነ በቀር አይተው የማታውቀው አብን ስለማታይ፣
በሞት ካልሆነ በቀር አይተው የማታውቀው መንፈስ ቅዱስን ስለማታይ መቼስ በስጋ አይን አብንና መንፈስ ቅዱስን ማየት አይቻልም። ይቻላል? እንዴት ድንግል ማርያም እንዴት አታየው እንዳትሉ፣ ልታየው አትችልም። እንደማትችል ደግሞ ራሱ እግዚአብሔር ወልድ ልጁ ነገረ። ለእግዚአብሔርሰ አልቦ ዘርዮ ዝሙራ አላ ወልድ ዋሕድ ዛሎ ውስተ ጽናቦቱ ነገረነ። እግዚአብሔርን ፈጽሞ ያየው የለም፣ በሕሊናው ያለ ልጁ እሱ አይቶ ነገረን እንጂ። አሁን ግን ታየዋለች፣ በቀኙ ናት። አሁን ግን ከአምላኳ ከፈጣሪዋ ከእግዚአብሔር ጋር ደስ ይላታል፣ ትደሰታለች። የልጁ ማደሪያ አድርጎ መርጧታልና የአብ ሙሽራ ተብላለችና በሙሽራነት ከብራ ትኖራለች። ይህንን ለማየት የግድ መሞት ያስፈልጋል። ስለዚህ የምንሞተው ለመነሳት ከሆነ ሞትን አንፈረው ማለት ነው። ይሰማል ምዕመናን ወያይልፎሙ እለ በፍርሃተ ሞት፣ በሞት ፍርሃት የሞሩትን ያሳርፋቸው ዘንድ እሱ በሥጋ እንደሆናቸው ይላል። ስለዚህ አሁን ሞትን አንፈረውም። ለምን? ማረፊያ ስለሆነ፣ መሸጋገሪያ ስለሆነ፣ ወደ እግዚአብሔር ሀገር የምንሄድበት ስለሆነ፣ ድንግል ማርያምን የምናይበት ስለሆነ፣ ድንግል ማርያም የሄደችበት ኢየሱስ ክርስቶስ የሄደበት አባቶቻችን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት የሄዱበት የተጓዙበት እንደገና ደግሞ የዘላለም የሕይወት ምንጭን እየጠጣን የምንኖርበት ወደ ዘወአሰ እሆ ይንበር ውስተ ገነቱ ለእግዚእ ድል የነሳውን በጌታ የገነት ይኖር ዘንድ እሰጠዋለሁ ይላል ዮሐንስ በራእዩ። የጌታ ገነት የተባለው የእግዚአብሔር መንግሥት መንግሥተ ሰማያት ነው እና ይህን ዓለም ግን ድል መንሳት ይኖርብናል። ድንግል ማርያም ይህን ዓለም ድል ነስተዋለች። በትሕትና በንጽህና በቅድስና ራስን በመጠበቅ ክብርን በመጠበቅ አምላክን በድንግልና ጸንሶ በድንግልና በመውለድ በምንም አይነት መሰናክል ሳይገጥማት ከዕለተ ጽንስ እስከ ዕለተ ሞት ድረስ በእግዚአብሔር መንፈስ ቅዱስ ከብራ፣ በእግዚአብሔር ወልድ ከብራ፣ በእግዚአብሔር አብ ከብራ ክብሯን እንደጠበቀች በዚህ ምድር መሰናክል ሳይገጥማት እስከ መጨረሻው ድረስ የጸናችና ክፉን ድል ነስታ ወደ መልካሙ የሄደች ድንግል ማርያም ብቻ ናት። ሌሎቹ ብዙ ጊዜ መሰናክል ገጥሟቸዋል። ያልተሳሳተ የለም፣ ያልወደቀ የለም። እነ ጳውሎስ ተሳስተው ነበር፣ እነ ጴጥሮስ ተሳስተው ነበር፣ ሌሎቹም ተሳስተዋል። ከስህተት በኋላ ተምረው እውነቱን አውቀው እውነቱን ተረድተው ከወደቁ በኋላ ተነስተው ከሰሰበሩ በኋላ ተጠግነው የእግዚአብሔር ሆነዋል። ድንግል ማርያም ግን ምንም አይነት መሰናክል ሳያገኛት ለዚያ ነው ይእቲ ተአቢም ኪሩቤል ወትፈደፍድም ሱራፌል። እንጂ ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች። ለምን? ኪሩቤልና ሱራፌል ያላገኙትን ንጽሕና አግኝታለች። ኪሩቤልና ሱራፌል ያልዳሰሱትን እሳተ መለኮት እንዳሳለች። ኪሩቤልና ሱራፌል ያላዩትን እግዚአብሔር ወልድን በዓይኗ አይታለች። ጡቷን አጥብታለች፣ በጀርባዋ አዝረዋለች፣ በጉንጮቿ ስመዋለች፣ በማኅፀኗ ወስነዋለች። ከእሱ ጋር አብራ ኖራለች። ከኪሩቤል ትበልጣለች፣ ከሱራፌል ትበልጣለች። ኪሩቤል ሱራፌል ካጠገቡ ነው አንድ ቀን እንኳ ያላዩትንና ያልዳሰሱትን እሱን በማኅፀኗ ወስና 9 ወር ከ5 ቀን ዓለመ ሥላሴ ሆናለችና ከኪሩቤል ከሱራፌል ትበልጣለች። እንደዚያ ከሆነ ከኪሩቤልና ከሱራፌል የሚበልጥ ከፍጡራን ስለሌለ ድንግል ማርያም ከፈጣሪ በታች ከፍጡራን በላይ ሆና በፍጡርና በፈጣሪ መካከል ያለች አማላጃችንም ማስታረቂያችንም ክርስቶስን ያየንባት መስታወታችን፣ የሕይወት እንጀራን የበላንባት መሶባችን፣ የሕይወት መጠጥን የጠጣንባት ማሰሮአችን፣ የወርቅ ማሰሮ ድንግል ማርያም ናት። በድንግል ማርያም ያላየነው ጸጋ የለም። ሁሉ ነገር የተገኘው ከድንግል ማርያም በተገኘው ነው። ልደት፣ ጥምቀት፣ ቃና ዘገሊላ፣ ትንሣኤ፣ ዕርገት፣ ጰራቅሊጦስ እነዚህ ሁሉ የድንግል ማርያም የእናትነት ውጤቶች ናቸው።
ክህነት፣ ዲቁና፣ ቅስና፣ ጵጵስና፣ ምንኩስና፣ ብሉይ ኪዳን፣ አዲስ ኪዳን የሚባሉት ትምህርቶች ሁሉ ድንግል ማርያም ክርስቶስን ባታስገኝልን ኑሮ ብሉይ ኪዳንን ማን ይማራል? አዲስ ኪዳንንስ ማን ይማራል? ሲጀመር አዲስ ኪዳን የሚባል ነገር አይኖርም ነበር። ሊቃውንትንስ ማን ይማራል? የሊቃውንት ትርጓሜ እኮ የድንግል ማርያም ትርጓሜ ነው። እንዴት ወለደችው? እንዴት ጸነሰችው? እንዴት ተወለደ? ጥያቄው በሙሉ ይሄ ነው። እንዴት አምላክ ሰው ሊሆን ይችላል? እንዴት አንዲት ሴት የ15 ዓመት ወጣት ልትወልደው ትችላለች? የሊቃውንቱ ጥያቄ፣ የሊቃውንቱ ትምህርት፣ የወንጌል ትምህርት፣ የብሉይ ኪዳን ትምህርት፣ የአዲስ ኪዳን ትምህርት በሙሉ መልክ ያገኘው የተወደደው ሊቃውንቱ ለመማር ዘመናቸውን የጨረሱበት ድንግል ማርያም ክርስቶስን ስላስገኘችልን ነው። ከዚያ ውጭ ግን የዕለት ዜና ሆኖ ነበር የሚቀርበው። ይሰማችኋል? ለምሳሌ ክርስቶስ ከሙታን ባይነሳ ኖሮ ወንጌል የዕለት ዜና ሆኖ ነው የሚቀርበው። ማን ይዘግበዋል? ማን ያነበዋል? ማን ያከብረዋል? ማን ይቀበለዋል? በትክክለኛ ይሄ ወንጌል ሕይወትና መድኃኒት ነው የተባለው ክርስቶስ ከሞት ተለይቶ ስለተነሳና ትንሣኤውን ስላወጀ ነው። ያ ደግሞ የተነሳው ሥጋ ከድንግል ማርያም የተወሰደ ከድንግል ማርያም የተከፈለ ሥጋ ነው። አሁንም እኛ በልተን የምንድነው ሥጋ ከድንግል ማርያም የተከፈለ የተወሰደ ሥጋ ነው። ያ ሥጋ የድንግል ማርያም ሥጋ ነው። እግዚአብሔር ቃል የተዋሃደው ሥጋ ራሷ ድንግል ማርያም አይደለም። ከድንግል ማርያም የተከፈለው ሥጋ ያ ነው። ስለዚህ በመዳናችን በአጠቃላይ የአዲስ ኪዳን መሰረት እሷ ናት። ጉልላቱ ክርስቶስ ነው። በዚህ መንገድ ነው ድንግል ማርያም ዘመኗን ያሳለፈችውና እንግዲህ በጥቅሉ ስናይ ለ64 ቅድም እንደተነገረው ዓመታት በዚህ ምድር ኖራለች። ስትኖር ግን አንድ ቀን ደስተኛ አይደለች። በፈተና ነው ዘመኗን ያሳለፈችው። ስደት የተጀመረው ገና በማኅፀነ ሐና ሆና ነው። ከዚያ በኋላ በሞት ጊዜ እንኳን አስከሬኗ በክብር አልተሸኘም። ቅድም ስትሰሙት ነበራ። አስከሬኗን ሳይቀር የሚቃወሙ ሰዎች ነበሩ። ግን እስከ ትበጽሕ ለሞት ተባስ በእንተ ጽድቅ እስመ እግዚአብሔር ይትባስ በእንቲአከ፣ ለሞት እስከምትደርስ ድረስ ስለ እውነት ተከራከር፣ እግዚአብሔር ስለአንተ ይከራከራልና ይላል። የሰው ልጅ አንዱ ፈተና አልፎ ሌላ ፈተና ቢመጣ፣ አንዱ መከራ አልፎ ሌላ መከራ ቢመጣ በእውነት እስከ ቆመ ድረስ የመጨረሻ ድል አድርጎ በሚያስደንቅ ታምር በሚያስደንቅ ሁኔታ ክብሩ በዓለም ተገልጾ ክብሩ በዓለም ሰፍቶ ለዘላለም ይኖራል። እንደ አይሁድ ጥላቻ እንደ መናፍቃን ጥላቻ ቢሆን የድንግል ማርያም ክብር በዚህ ሁኔታ በዓለም ክብሯ ባልተገለጸም ነበር። ግን ድንግል ማርያም የተሰጣትን ጸጋ በእያንዳንዱ ሁኔታ ጠብቃ ለአምላኳ ታምና የመጨረሻውን ድል ጥር 1 ቀን ጨርሳ ወደ አምላኳ ወደ ፈጣሪዋ ወደ ልጇ ወደ መድኃኒዓለም ክርስቶስ የሄደችበትና ያረገችበት በልጇ ቀኝ የተቀመጠችበት ዕለት ነው። ወነበረት በየማነ ወልዳ ወአምላካ ይላል። በልጇና በአምላኳ ቀኝ ተቀመጠች። ደስ ይላል። ራሱ አምላክና ልጅ እንደ አምላክ አምላኬ የምትለው እንደ እናት ደግሞ ልጅ የምትለው ልጅ አላት። ድንግል ማርያም የግድ ሥጋ ስለለበሰች አርፋለች፣ ግን ተነስታለች። እንግዲህ የፍጡራን ትንሣኤም የተረጋገጠው በእሷ ነውና እኛም ልጆቿ እንደሷ እንነሳለን እናድርጋለን። ያን ለማድረግ ግን በቃል ኪዳኗ እንጽና፣ በልጇ የባሕርይ አምላክነት እንመን፣ ሥጋውን እንብላ፣ ደሙን እንጠጣ፣ ከልጇ ጋር አንድ እንሁን። እሱ በሚሞት ሥጋ እንደተሳተፈን ሁሉ እኛ ደግሞ በማይሞት ሥጋ እንሳተፈው፣ አንድ እንሁን። ወስብሐት ለእግዚአብሔር።